በዚህ ሰዓት ኢትዮጵያዊ ኮከብ ቃሉ ፑቲክ ታሪክ መስራቱ ተሰምቷል። ዓለምን እያስገረመ የሚገኘው ቃሉ ፑቲክ በኢንስታግራም ገጹ በዛሬው ዕለት በይፋ 4 ሚሊዮን ተከታዮችን ማፍራት ችሏል። ሁላችሁም ለቃሉ ፑቲክ እንኳን ደስ ያለ በሉት። ይህ እንደ ሀገርም ሳይሆን እንደ ዓለምም እጅግ አስገራሚ ነው። ይህ ወጣት ያለ ስቱዲዮና እንዲሁም ደግሞ ያለምንም አይነት ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ፑቲክ ምን ትላላችሁ? ሀሳባችሁን አጋሩኝ። እኔም እንግዲህ 1 ሚሊዮን ፎሎወር ለመግባት 4000 ፎሎወሮች ብቻ ስለሚቀሩኝ ሁላችሁ ፎሎ በማድረግ ተቀላቀሉኝ። እንደሰማነው ነው እንግዲህ የቃሉ ፑቲክ የኢንስታግራም ፎሎወርሱ ከእለት ወደ እለት በጣም እየጨመረ ይገኛል ማለት ነው። እናም የተለያዩ ሰዎችም ኮሜንት እያደረጉለት የተለያዩ ታዋቂ ሰዎች ኮሜንት እያደረጉ ይገኛሉ። እሱ ኢንስታግራም ፔጅ ላይ ፎሎወርሶቹም በጣም እየጨመሩ ይገኛሉ ማለት ነው። ቪዲዮዎቹም በኢንተርናሽናል ደረጃ ነው የታዩ ያሉት። ቃሉ ፑቲክስ እንግዲህ በደንብ ጠንከር ብሎ በደንብ መታየት ይገባዋል ማለት ነው፣ ይኖርበታል። እናም የተለያዩ ስራዎችን እየሰራ ይገኛል በአሁኑ ሰዓት። ይኸው እንደምናየው ነው እንግዲህ ላይኮቹም የተለያዩ ኢንተርናሽናል የወጡ ቪዲዮዎች ናቸው። ከሚሊየን በላይ ነው የሚታየው ማለት ነው። በጣም ይገርማል። ይኸው ኮሜንቶቹም እንደምናያቸው የተለያዩ የውጪ ሰዎች ናቸው ኮሜንት እያደረጉት ያሉት። እናም የልጅ ትልቅ ተስፋ ያለው ልጅ ነው። እዚህ ጋር 10 ሚሊዮን ላይ እዚህ ጋር ደግሞ ቃሉ ፑቲክስን ኤአይን በመጠቀም ከተለያዩ የሰዎች ትልቅ ድርጅት ጋር አብሮ እየሰራ የሚያሳይና ወደ መኪና ሲገባ የሚያሳይ ቪዲዮ ኤዲት አድርገው ፖስት አድርገዋል ማለት ነው። በቅርብ ቀን መሆኑ ደግሞ የማይቀር ነው፣ እርግጠኛ ነኝ። ቃሉ ፑቲክስ በደንብ መጠንከር አለበት። በጣም እሺ። እና ቃሉ ፑቲክ ብላችሁ እየጻፋችሁ ነው። ከቃሉ ጋር እያወራን ያለ ነው። ቃሉ I want him to be international. He's already international actually. ቪዲዮዎቹ በጣም በኢንተርናሽናል ደረጃ እይታ እያገኙ ነው ያሉት, which is amazing. I am proud of my guy. በጣም ጎበዝ ታለንትድ ልጅ ነው። all of a sudden በፍጥነት ነው በቃ አይኔ ውስጥ የገባው ታውቃላችሁ። እና ስልክ አውርቼዋለሁ ከፋሚሊዎቹ ጋር ከቤተሰቦቹ ጋር አውርቻለሁ። የዛሬው ቪዲዮ ስለ ቃሉ ፑቲክ ይሄንን ይመስል ነበር። እናም ላይክ እና ሰብስክራይብ ማድረግ እንዳይረሳ። እባካችሁ ሰብስክራይብ አድርጉ። ይመቻችሁ። ደህና